አይደለም وجاء في الصحيحين أيضا من حديث أبي بكر رضي الله عنه عن النبي صلى الله عليه وسلم كنبي عليه الصلاة والسلام يترقاقت هنا حديث الله من بلوى النبي عليه الصلاة والسلام يسول جوتشن مكر كالقسوا بهلا وكذلك للناس تقساس كادرقوا بهلا ليبلغ الشاهد الغائب كنا أنت وستقربوا يدامتي هنا أكال لا لسموتنا أروق لهونو تاكالاتوش يادرسالو نبي عليه الصلاة والسلام من الباتم دعوة لما أدرق لأن نچلالن ነገር ግን ለሰዎች ተደራሽ በሚሆነው መልኩ ማድረስ እንዳለብንና ወከذلك ነሽር ማድረግ እንዳለብን ነብዩ አለይሂ ሰላቱ ወሰለም ነግረውናል አስረድተውናል ማለት ነው። አንዲት ሙስሊም የሆነች ሴት ልጅ የሚገለጹባት ወይም የምትገለጽባቸው ባህሪያቶች አያሌ ባህሪያቶች አሉ። ከነዛ ባህሪያቶች ብንመለከት የመጀመሪያውና ዋናው አንተኩነ ሷሊሃ መልካም ሴት ወከذلك ጥሩ ሴት መሆን አለባት ማለት ነው። ጥሩነቷ መልካምነቷ አላህ Subhanahu Wa Ta'ala ዘንድ ትልቅ ደረጃ ያስገኝላታልና ማለት ነው። አላህ Subhanahu Wa Ta'ala ዘንድ በዱንያም በአኺራም ስኬትን ስለሚያቀዳጃት ምን መሆን አለባት ማለት ነው? ሷሊሃ መሆን አለባት። ወከذلك እንደዚህም ደግሞ መልካም መሆን አለባት ይላሉ። ለምን ከተባለ አላህ Subhanahu Wa Ta'ala የነገረንና ያስረዳን የሆነ ነገር አለ። ምን አለ አላህ Subhanahu Wa Ta'ala فالصالحات قانتات حافظات للغيب بما حفظ الله እነዛ መልካም ሴቶች ብሎ ማለት ደጋግ ሴቶች ብሎ ማለት ወከذلك እንደዚህም አላህ Subhanahu Wa Ta'ala የሚፈሩ የጌታቸውን ትእዛዝ የሚያከብሩና እሱ ከከለከላቸው ነገር የሚታቀቡ ደጋግ ሴቶች ማለት ቃኒታቱን ሐፊዛት ምን የሚያደርጉ የሆኑ አካላቶች ናቸው ለአላህ Subhanahu Wa Ta'ala የሚታዘዙ ማለት ነው። ቃኒታት የሚለውን ሙጢዓቱን ሊላሂ ወሙጢዓቱን ወከذلك لأزواجهن ማለት ነው። አላህን የሚታዘዙ እንደዚህም ደግሞ የባለቤቶቻቸውን ትእዛዝም የሚያከብሩ የሆኑ አካላቶች ናቸው አለ አላህ Subhanahu Wa Ta'ala حافظات للغيب بما حفظ الله አላህ Subhanahu Wa Ta'ala እንዲጠብቁ ግዴታ ባደረገባቸው በሆነው ሩቅ ነገር ምን ሊያደርጉ ማለት ነው ሊጠብቁ የባላቸውን ሚስጥር ሊሆን ይችላል በመካከል ላይ የተገኘ የሆነውን ነገር እርስ በርሳቸው ያሳለፉት የተለያየ ነገር ሊኖር ይችላል ያንን ለጓደኞቿም ሆነ ለተለያዩ አካላቶች ምን ማድረግ የለባትም መበተንና መናገር የለባትም ማለት ነው። ይሄ እሷን አደጋ ላይ የሚጥል ነው። በተቃራኒ ወንዱም እንደዛው ማለት ነው። ከባለቤቱ ጋር የተለያየ ነገር ሊያሳልፍ ይችላል ያንን ነገር እንደ ሚስጥር መጠበቅ ነው እንጂ መቻል ያለበት ለጓደኞቹ መናገር መቻል የለበትም ማለት ነው። ነብዩ አለይሂ ሰላቱ ወሰለም በሐዲስ ላይ የተናገሩበት የሆነ ነገር አለ። እጅግ በጣም ከትልቅ ወንጀል ይመደባል አንድ ሰው ከባለቤቱ ጋር ያሳለፈው የሆነው ሚስጥር ለጓደኞቹ ማውራቱ ሴቲቷም ከባለቤቷ ጋር ያለው የሆነው ሚስጥር ለጓደኞቿ ማውራቷ ይሄ ትልቅ የሆነ ከባድ የሆነ ወንጀል ነው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ስለዚህ ምን መሆን አለባት ማለት ነው ያኒ ሚስጥር ጠባቂ መሆን አለባት ማለት ነው። ወከذلك ይሄም ብቻ ሳይሆን ምን ልታደርግ ማለት ነው ንብረቱን ልትጠብቅለት በቃ ባለቤቷ ጋር ተያያዥነት ያሉ ነገራቶችን በአጠቃላይ አላህ Subhanahu Wa Ta'ala እንድትጠብቅ ያዘዛት የሆነውን ነገር መጠበቅ እንዳለባት አላህ Subhanahu Wa Ta'ala በዚህ ላይ ነግሮናል ማለት ነው። وكذلك امام مسلم በዘገቡት ሐዲስ ላይ ማለት ነው من حديث عبد الله بن عمر من حديث عبد الله بن عمرو رضي الله عنه ነብዩ አለይሂ ሰላቱ ወሰለም እንደዚህ አሉ الدنيا متاع وخير متاعها المرأة الصالحة ነብዩ አለይሂ ሰላቱ ወሰለም ዱንያ ማለት መጣቀሚያ ናት አሉ። ነገር ግን እንደዚህም ከመጣቀሚያዋ መልካሙና በላጩ አልመርአቱ ሷሊሃ መልካም የሆነች ሴት ናት አሉ ነብዩ አለይሂ ሰላቱ ወሰለም። የተስተካከለ ቤተሰብ ሊፈጠር የሚችለው ልጆች በተርቢየተን እስላሚያ ሊያድጉ የሚችሉት አላህ Subhanahu Wa Ta'ala የሚገዙ የአላህን ትእዛዝ የሚፈጽሙ ሙወሂድ የሆኑ ልጆች ሊያድጉ የሚችሉት ቤታችን አልመርአቱ ሷሊሃ ጥሩ ሴት ደግ ሴት ካለች ነው ማለት ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም 40 من السعاده አራት ነገራቶች ከስኬት ይመደባሉ ብለው ከነዛ ከአራቶቹ ነገራቶች አንዷ ማናት አልመርአቱ ሷሊሃ መልካም የሆነች ሴት ናት አሉ ነብዩ አለይሂ ሰላቱ ወሰለም። መልካም ሴት ካለች አንድን ባል በዲኑ ላይ እንዲጠነክር ታደርገዋለች ታበረታዋለች ታግዘዋለች ማለት ነው። እናታችን ኸዲጃ ረዲየላሁ ዐንሃ ሲፈጽሙ እንደነበሩት ማለት ነው። ነብዩ አለይሂ ሰላቱ ወሰለም የዛኔ ምን ያደረጉ ይያለ ማለት ነው ወደ ጋሩ ሒራ እየሄዱ ዒባዳ እየፈጸሙ ባሉበት ሰዓት ጅብሪል ሲመጣ እንግዳ የሆነ ነገር ሲመለከቱ መጡና ለዓኢሻ ለኸዲጃ ያ ኸዲጃ ኢኒ ኸሺቱ ዐላ ነፍሲ በራሴ ላይ ስጋት አደረብኝ ብለው አማከሯት። መጨረሻ ላይ ግን እሷ ምንድን ስለነበረች ማለት ነው ደግ ሴት ስለነበረች መልካም ሴት ስለነበረች ምን አለች ማለት ነው አላህን መገዛትን መተው አለብህ እንደዚህ የሚያስፈራ ነገር ካለ እንደዚህ የሚያስጨንቅ ነገር ካለ ተው ብላ አይደለም ነብዩን አለይሂ ሰላቱ ወሰለም ምን ያደረገቻቸው የነገረቻቸው ማለት ነው። ምን አለቻቸው አብሽር ወላሂ ለን ይخزيك الله ابدا አላህ መቼም ቢሆን ምን ያደርግህም ማለት ነው
እንደዚህም ደግሞ አያዋርድህም አለቻቸው ለነብዩ አለይሂ ሰላቱ ወሰላም ማለት ነው። እኛም ጋር መልካም ሴቶች ያስፈልጉናል። መልካም ሴት ካለች እንደዚህም አዳም በሚባልበት ሰዓት ዝናብ እየጣለ ስናማከራት ሄድ ችግር የለውም ጥላ ያዝና ሄድ ትለናለች ማለት ነው። ተግባባን አይደለ? መጥፎ ከሆነችሳ ወከዛሊክ ያልተስተካከለች ከሆነችሳ ዝናብ እየጣለ ነው ለምን ቤት አትሰግድም ትላለች። እንደዚህም ደግሞ ምንድነው ሳይነስ ይነሳብሃል ልትል ትችላለች። ወባ ይነሳብሃል ልትል ትችላለች። በተለያየ ነገር እንቅፋት ትሆንብሃለች ማለት ነው። ለዛ ምን ያስፈልጋል ማለት ነው? ነብዩ አለይሂ ሰላቱ ወሰላም ወኸይሩ መታዒሃ አልመርአቱ ሷሊሃ ነው። መርአቱ ሷሊሃ ምንድነው ማለት ነው? ለኛ ትልቅ የሆነ ነገር ነው። ትልቅ የሆነ ድጋፍ ነው። አላህ Subhanahu Wa Ta'ala እንዲሰጠን ካሉን እንዲያስተካክላቸው ከለሉን ደግሞ መርአተን ሷሊሃ መልካም የሆኑ ሴቶችን እንዲሰጠን አላህ Subhanahu Wa Ta'ala መለመን ይኖርብናል ማለት ነው። ስለዚህ ይሄ ትልቅነት ይሄ መልካምነት እንደዚህም ደግሞ የሴት ልጆች መገለጫ እንደሆነ አላህ Subhanahu Wa Ta'ala በዚህ ልክ ነግሮናል አስረድቶናል ማለት ነው። ወከዛሊክ ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ ማለት ነው አንተኩነ ሙኽሊሰተን ወሳዲቀተን مع الله ከአላህ Subhanahu Wa Ta'ala ጋር ባለው በሆነው ነገር ለአላህ ኢኽላስ ሊኖራት ወከዛሊክ ለአላህ Subhanahu Wa Ta'ala የምትሰራው የሆነውን ነገር ፍጹም አድርጋ ለአላህ Subhanahu Wa Ta'ala መስራት መቻል አለባት ማለት ነው። ወከዛሊክ እንደዚህም ደግሞ እውነተኛ ልትሆን ይሄ ነው ከአላህና ከኛ መካከል ያለውን ነገር ካበላሸ ነው ለይልኝና ለይስሙልኝ የምንሰራ ከሆነ አላህ Subhanahu Wa Ta'ala ምን ያደርገንም ማለት ነው ዘላቂ የሆነን ስኬት አይሰጠንም ማለት ነው። ለዛ ምን ያስፈልጋል ኢኽላስ ወንዶችም ላይ እንደሚያስፈልገው ሁሉ ወከዛሊክ ሴቶችም ላይ ያስፈልጋል ማለት ነው። ተግባባና አማ اذا كانت غير مخلصة ኢኽላስ ከለላት ግን በጣም አድካሚ ነው የምትሆነው በጣም ከባድ ነው የምትሆነው። ለዚህም ሲባል ይባላል አንደኛው እንደዚህም ምን አደረገ ማለት ነው የሆነችን ሴት አገባና እሱ በጣም ጠንካራ ነው ዲኑ ላይ ማሻአላህ ነው ሶላተል ጀማዓ አያልፈውም ነገር ግን ባለቤቱ ሶላት ላይ ችልተኛ ነበረች ይባላል። ከዛም መጨረሻ ላይ ልክ ፈጅር ሶላት ላይ ማለት ነው ሱብሂ ሶላት ሲሄድ ቀስቅሷት ይሄዳል። ከዛም ልክ ሲመጣ አካባቢ ሰግጃለሁ ትለዋለች ሳትሰግድ ማለት ነው። እንደዚህ ያለች እየኖረች ያለ ከዛ አንድ ቀን ገና ሳትነሳ በስተፊት ከእንቅልፏ ግንባሯ ላይ ጥላሸት ቀባትና ሄደ። ከዛ ልክ ሰግዶ ሲመለስ ሰግደሻል አላት። አዎ ሰግጅ አለችው። ከዛ መጨረሻ ላይ የተፈጠረው ተፈጠረ ማለት ነው። ግልጽ ነው አይደለ? ስለዚህ ምን መሆን ያስፈልጋል ማለት ነው ኢኽላስ ለአላህ Subhanahu Wa Ta'ala ብለው ከሆነ የሚሰሩት ባለቤቴ አለ የለም የሚል ነገር አይዛቸውም። ለምን ለአላህ Subhanahu Wa Ta'ala ብለው ነው የሚሰሩት። ለአላህ Subhanahu Wa Ta'ala ብለው ነው ምን የሚያደርጉት ማለት ነው እያንዳንዱን እንቅስቃሴ የሚንቀሳቀሱት ማለት ነው። ለአላህ ብለው የማይሰሩ ከሆነሳ ኒቃባቸው ላይ ደካማ ነው የሚሆኑት። ባለቤቷ ሌላ ሀገር ከሄደ ኒቃቧን መግለጥ ትጀምራለች። ከወንድ ጋር ማውራት ትጀምራለች። የተለያዩ የሆኑ ሙሐረማቶችን ሲፈጸሙ ትመለከታለህ ማለት ነው። ለምን መጀመሪያም ኒቃቡ ሲለበስ የተለበሰው ለአላህ Subhanahu Wa Ta'ala ተብሎ ሳይሆን ለባል ተብሎ ስለሆነ ማለት ነው። እንደዛ ከሆነ ደግሞ ኪሳራ ነው። ለዚህም ሲባል ብዙ ሴቶችን ትመለከታለህ ከባለቤቷ ጋር ግጭት ሲፈጠር አለመግባባት ሲፈጠር ወይም ደግሞ ባለቤቷ ከፈታት ለብሳው የነበረውን ኒቃብ ታነሳዋለች ማለት ነው። እንደዛ መሆን የለበትም። ኢኽላስ ያስፈልጋል። ለአላህ Subhanahu Wa Ta'ala ብለን እስከ ተንቀሳቀስን ድረስ ለአላህ Subhanahu Wa Ta'ala ብለን መስራት መቻል አለብን ማለት ነው። ለዚህም ሲባል አላህ Subhanahu Wa Ta'ala ኢኽላስ እንደዚህም ደግሞ እንዲኖረን ሲናገር በተከበረው ቃሉ እንደዚህ አለ ቁል አመረ ረቢ ቢልቂስጥ ሙሐመድ ሆይ በላቸው ጌታዬ በፍትህ ነው ያዘዘው። ያኒ እነ ኢብኑ አባስ እና አብዱላህ ኢብኑ አባስ ምን ብለው ፈሰሩ ቂስጥ ማለት አይ አመረ ቢላ ኢላሃ ኢላላህ አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ወከዛሊክ እንደዚህም ደግሞ ምንድነው ማለት ነው ተውሂድ ለሱ ብቻ እንዲደረግ በዚህ ነው ያዘዘው በለና ለህዝቦች አስረዳላቸው። ወአቂሙ ውጁሃኩም عند كل مسجد ማንኛውም ሶላት በምትፈጽሙበትና ወከዛሊክ እንደዚህም ደግሞ በምታከናውኑበት ሰዓት ፊታችሁን ለአላህ Subhanahu Wa Ta'ala ቀጥ አድርጉ ለአላህ Subhanahu Wa Ta'ala ብላችሁ ስገዱ እስቲቃማ ይኖራችሁ ሲል አላህ Subhanahu Wa Ta'ala በዚህ ልክ ነግሮናል ማለት ነው። መጨረሻ ላይ ምን አለ ወድዑሁ ሙኽሊሲነ ለሁ ዲን ለአላህ Subhanahu Wa Ta'ala ዲንን ኢኽላስ አድርጋችሁ እንደዚህም ደግሞ ለምኑት ጥሩት አለ። አላህ Subhanahu Wa Ta'ala በምንለምንበት ሰዓት አላህ እንደሚሰጠን እርግጠኞች ነን። ኢኽላስ ኑሮን አላህን መለመን እንዳለብን አላህ Subhanahu Wa Ta'ala በዚህ ልክ አዞናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ታላቁ ሱሐቢ ማለት ነው ሶሒሐይን ላይ የተዘገበ ነው ሐዲሱ ሙተፈቅ ዐለይሂ ነው። ዑመር ኢብኑ አልኸጣብ ባስተላለፈው በሆነው ሐዲስ ላይ ኢነመል አዕማሉ ቢንኒያት ስራዎች ስራ ሊባሉ የሚችሉት በንያ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አንድ ስራ ንያ ከሌለው ያ ስራ ተቀባይነት የለውም ማለት ነው። ወኢነማ ሊኩል ኢምሪእ ማ ነዋ ለያንዳንዱ ለሆነ አካል ደግሞ የነየተ የሆነን ነገር ያገኛል። ኸይርን ነገር እንድንነይ ኸይርን ነገር እንድንመኝ ኸይርን ነገር ለመስራት እንድንዳዳ ነው ነብዩ አለይሂ ሰላቱ ወሰላም በዚህ ልክ የነገሩን ማለት ነው። ስለዚህ ወንዶችም ሆኑ ሴቶች ኢኽላስ ሊኖራቸው ይገባል። ኢኽላስ ከሌለ ግን
ወከዛሊከ እንደዚህም ደግሞ ለይስሙልኝ የምንሰራ ከሆነ ግን ይሄ ትልቅ የሆነ ኪሳራ ነው ማለት ነው። ትልቅ የሆነ ኪሳራ ነው። ጠለበል ዒልም ላይ ሊሆን ይችላል፣ ዒባዳ ላይ ሊሆን ይችላል፣ መንሃጃችን ላይ ሊሆን ይችላል። እያንዳንዱን እንቅስቃሴያችንን ለአላህ ሱብሓነሁ ወተዓላ ብለን ነው ማድረግ ያለብን ማለት ነው አይደል እንዴ? አንዳንዱ ኢኽላስ ከሌለው ሐታ መንሃጀ ሰለፍ ላይ እንኳን ራሱ ምን ሊያደርግ ይችላል ማለት ነው። ያኒ ለዩልኝ ወንድሞችን ሲያገኝ የሆነ ነገር ይሆናል፣ ሌላ ቦታ ላይ ደግሞ ሌላ ሰው ይሆናል ማለት ነው። እንደዛ መሆን የለበትም። ለአላህ ሱብሓነሁ ወተዓላ ብለን መስራት እንዳለብን ነው አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም ያስረዱን ማለት ነው። ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ አንቱእሚነ ቢልቀዳኢ ወልቀደር አላህ ሱብሓነሁ ወተዓላ በወሰነው በሆነው ውሳኔና እሱ በፈረደው በሆነው ፍርድ ማመን መቻል አለባት ማለት ነው። በዚህም ማታመን ከሆነ የሆነ ዕቃ በተሰበረ ቁጥር ምንድነው ማለት ነው? እንደዚህም ደግሞ ፍች ይነሳል። ወከዛሊከ ፍታይ ልትል ትችላለች ማለት ነው። ያ ነገር እንዳይፈጠር ምን መሆን አለበት ማለት ነው? አላህ ሱብሓነሁ ወተዓላ በወሰነው ውሳኔ ማመን አለባት። መጀመሪያ ባለቤቷን ስታገባው ጥሩ ህይወት ሊኖረው ይችላል። መጨረሻ ላይ ግን እየቆዩ ሲመጡ ልጅ እየተወለደ ሲመጣ ያ እንደ መጀመሪያ ሆኖ ላታገኘው ትችላለች። እንደዚህም ደግሞ ከነበረው ከሆነው ሀብት ወደ ታች ዝቅ ሊል ይችላል። የዛኔ ምን ማድረግ አለባት ማለት ነው? እንደዚህም ደግሞ አላህ በወሰነው ውሳኔ ትላንትና ያከበራቸው አላህ ሱብሓነሁ ወተዓላ ነበረ፣ ዛሬም ያደህያቸው እሱ መሆኑን አውቃ ምን ማድረግ አለባት ማለት ነው? በዛ ልክ አላህ ባዘዛት ልክ መንቀሳቀስ ማለት ነው። ሐታ የሆነ እሾ ሊወጋት ይችላል። የተለያየ ችግር ሊደርስባት ይችላል። በሚደርስባት በሆነው ችግር ሸክዋዋን አቤቱታዋን ወደ አላህ ሱብሓነሁ ወተዓላ ማቅረብ እንድትችል ስለሚያገለግላት አላህ በወሰነው ውሳኔ ማመን መቻል አለባት ብለው በዚህ ልክ ይናገራሉ ማለት ነው። ለምን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ብሎናል፣ ቁል ለን ዩሲበና ኢላ ማ ከተበላሁ ለና። ሙሐመድ ሆይ በላቸው ምንም አይነት አደጋ ሊደርስብን አይችልም አላሁ ሱብሓነሁ ወተዓላ በጻፈልን በሆነው ነገር እንጂ ማለት ነው። ይሄን ያለው አላህ ይደርስባችኋል ብሎ ከጻፈ እኛ የተለያየ ጥንቃቄ ብናደርግም የተለያየ እንቅስቃሴ ብናደርግም ያ ነገር ከመድረሱ ምንም የሚከለክለው የሚያግደው ነገር የለም ማለት ነው። የሆነ ነገር ሊፈጠር ይችላል። ያ ነገር ሲፈጠር علينا ان نقول قدر الله ما شاء فعل አላህ ሱብሓነሁ ወተዓላ የወሰነው ሆነ እሱ ያሻውን ሰራ ነው እንጂ ማለት ያለብን መበሳጨት ወከዛሊከ አላህን የሚያስከፋ የሆነ ነገር መጠቀም መቻል የለብንም ማለት ነው። ለምን ያንን ነገር በብልጠታችን ወይም ደግሞ ከኛ በሆነ ጉድለት የመጣ ስላልሆነ ማለት ነው። አላህ ሱብሓነሁ ወተዓላ የወሰነ የሆነው ነገር እንደሚሆን አምነን በዛ ልክ መጓዝ እንዳለብን ነው አላሁ ሱብሓነሁ ወተዓላ በዚህ ልክ እየነገረን ያለው። ልጇ ሊሞትባት ይችላል፣ ሊታመምባት ይችላል፣ ባለቤቷን ልታጣ ትችላለች፣ አባት እናቷን ልታጣ ትችላለች። የዛን ጊዜ عليها ان تصبر صبر ማድረግ አለባት። ወከዛሊከ የተለያዩ ህይወት ላይ የተለያዩ ችግሮች ሊመጡ ይችላሉ። እነዛ ችግሮች በሚከሰቱበት ሰዓት ሶብር ማድረግ አለባት። አላህ እንደወሰነው አምና እንደዚህም ደግሞ መታገስ መቻል አለባት ማለት ነው። እንደዛ ከሆነ ነው ስኬታማ ልንሆን የምንችለው ማለት ነው። ለዚህም ሲባል جاء في صحيح مسلم من حديث عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዐምር ባስተላለፉት ሐዲስ እንደዚህ አሉ፣ ኩሉ ሸይን ቢቀደሪን ሐታ አልዐጅዝ ወልከይስ አሉ ነብዩ አለይሂ ሰላቱ ወሰላም። እያንዳንዱ ነገር አላህ በወሰነው ውሳኔ ነው። ምናልባትም ዒባዳ ላይ ወይም የተለያዩ ነገራቶች ድክመት ሊያጋጥመን ይችላል። መንሃጃችን ላይ እንደዚህም ደግሞ ዲናችን ላይ ወከዛሊከ ጠለበል ዒልም ላይ እያንዳንዱ እንቅስቃሴያችን ላይ ድክመት ሊኖር ይችላል። አንዳንዱ ደግሞ ብልጣብልጥ ይሆናል፣ አንዳንዱ ጠንካራ ይሆናል፣ አንዳንዱ ጮሌ ሊሆን ይችላል። እነዚህ ነገራቶች ሳይቀሩ አላህ የወሰነው የሆነ ውሳኔ ነው። ይሄን ያለው አንድ ሰው ሰበብ እንዲያደርስ ይገደዳል እንጂ በዛ ነገር ላይ እንዲጠነክር ይታዘዛል እንጂ ነገር ግን ውሳኔው ከአላህ ሱብሓነሁ ወተዓላ ዘንድ የሚመጣ የሆነ ነገር ነው ማለት ነው። ይሄን ያለው አንዳንዱ በጣም እየለፋ በጣም እየጠነከረ የፈለገውን የማያገኛለ፣ አንዳንዱ ደግሞ ምንም ድካም ሳያጋጥመው ምንም አይነት እንደዚህ ሙጣውረድ ሳያጋጥመው የፈለገውን የሚያገኛለ። ለዚህም አይደል እንዴ ዑለማዎቻችን ሐታ الشيخ محمد ማን ማለት ነው الشيخ محمد አሊ ማለት ነው محمد አሊ አደም አልኢትዮጵ አላህ Subhanahu Wa Ta'ala ይሄንን ዕውቀት የሰጠኝ በኔ ጁህድና በኔ ጥንካሬ አይደለም ይላሉ። ግልጽ ነው አይደለ? አንዳንዱ ደግሞ በጣም 24 ሰዓት እየለፋ እንደዚህም ደግሞ በቃ እንቅልፍ አጥቶ እየለፋ የማይገባው ሰው አለ። ለምን? አላህ Subhanahu Wa Ta'ala የሚጽፈው አላህ Subhanahu Wa Ta'ala የሚወስነው ውሳኔ ስለሆነ ማለት ነው። ይሄ ሲባል ግን አላህ የወሰነው ይሆናል ብለን ወደ ኋላ እንድንቀር ሳይሆን ሰበብ ማድረስ መቻል አለብን። ምንድነው ማለት ነው? ነገር ግን እነዚህ ነገራቶች ራሱ የአላህ ውሳኔዎች ናቸው ብለው ነብዩ አለይሂ ሰላቱ ወሰለም በዚህ ልክ ይናገራሉ።